በገባበት ስፍራ ሁሉም ሰው እስኪሰማው ድረስ የሆነ ተሸክሞት የሚሄድ ተሸክሞት የሚንቀሳቀስ ግሎሪ አለ። ተሸክሞት የሚንቀሳቀስ ክብር አለ። ተሸክሞት የሚንቀሳቀስ አምላክ አለ። ሰዎች ሲያገኝ አንተ ሰው ብቻ ነህ አይደል እግዚአብሔር ካንተ ጋር አለ ይሉታል። ፖቲፋራ ሴንስ አደረገ። ዮሴፍ ብቻውን አይደለም አለ። ዮሴፍን አምላክ አልሰማሁትም፣ ነገር ግን ዮሴፍ አጠገብ ስቀመጥ የሆነ የሚከብደኝ ነገር አለ። ዙሪያችሁ ያሉ ሰዎች ያንተ ፕሬዘንስ ይከብዳቸዋል። ዮናስን አንተ ማን አሉት? እኔ አላቸው ሰማይና ምድርን የፈጠረን አምላክ አመልካለሁ። ሞት ነው የሚጠብቀው፣ ኔክስ መወር ነው የሚጠብቀው። ነገር ግን እኔ አለ ሰማይና ምድር አፋቸው ላይ አይጠፋም። ዕብራዊ አፍ ውስጥ የአምላኩ አፍ ስም አይጠፋም። ፖቲፋራ የቤተ መንግስቱ ጠባቂ ነው። ቤተ መንግስቱ ውስጥ ያለውን ነገር በሙሉ የሚጠብቀው እሱ ነው። የዛ ሁሉ ንብረት የበላይ ሰው ነው። ዮሴፍን ተከናወነለት ሲለው እንደዚህ ያለ እኛ ከተሸከምነው አምላክ የሚበልጥ አምላክ አለ። ለፖቲፋራ መከን ራህ የሚለው ወርድ ያው በዛውም ፕሮፌቲክ ስኩል እያስተማርኳችሁ ነው። ራህ የሚለው ወርድ ሲር ከሚለው ወርድ ጋር ተመሳሳይ ነው። ከኔ ጋር ናችሁ? ሲር ከሚለው ወርድ ጋር ተመሳሳይ ነው። ሲር እና ፕሮፌት ልዩነት አላቸው። አንድ ሰው ሲር ሲሆንና አንድ ሰው ፕሮፌት ሲሆን ልዩነት አላቸው። ሲር ማለት ሄድ ማለት ነው። ይሄ ሄድ ይታያችኋል? ሄድ ማለት ነው። ፕሮፌት ማለት ጆሮ ማለት ነው። ከመስማትና ከማየት ጋር ነው የሚገናኘው። ሲር ስትሆን ግን መስማትና ማየት አይደለም። በሙሉ ቴስት ታደርጋለህ፣ ታሸታለህ፣ ትዳሳለህ፣ ትቀምሳለህ። በሁሉም በኩል ኦፕሬት የምታደርገው ማየት አይጠበቅብህም። ለመተንበይ ማየት አይጠበቅብህም። ለመተንበይ ማየት አይጠበቅብህም። አሸታለሁ ብለህ ጀምራል። የሆነ ነገር እየዳሰስኩ ነው የሆነ ነገር ቀምሻለሁ ብለህ ትጀምራለህ። ሲር ብለን ስናወራ ፕሮፌሳይ ለማድረግ ምን ማለት አይጠበቅበትም? መስማት አይጠበቅበትም። ማየት አይጠበቅበትም። ኦፕሬት የሚያደርገው በሄድ ነው። ቁጭ በሉ። ኦፕሬት የሚያደርገው በሄድ። ለዛ ነው ሳሙኤል ይላል ምን ነበር? ሲር ነበር። መጽሐፍ ቅዱስ ሳሙኤል ብቻ ኤሊ ይሄ ካህኑ ሳይሆን ደቡክ ኦፍ ኤሊ ይባላል። ደቡክ ኦፍ ሲር ኤሊ ነው የሚለው። ኤሊም ሲር ነበር። ጋድ ሲር ነበር። ናታን ሲር ነበር። ሃሎ ሲር ነበሩ። ፕሮፌሳይ ለማድረግ ሰማው ማለት አይጠበቅባቸው። ፕሮፌሳይ ለማድረግ አፍንጫቸው ይሰራል፣ ምላሳቸው ይሰራል። የሆነ ነገር አላምጦ ይገባቸዋል። ነገር አላምጦ ይገባቸዋል። ለዛ ነው ሲር ስለሆነ ልብስ ሲቀደድበት አይቶ አንተ አለ ንጉስና ልብስ እኮ ነው የተቀደደው። መስማት አይጠበቅበትም። ከዚህ በኋላ ሳኦል ንጉስ አይደለም የሚል ቃል አይጠብቅም። የልብስ መቀደድ ይገባዋል። ሰምቲንግ ይገባዋል። ሄድ ነው። ፖቲፋራ ሴንስ አደረገ። ዮሴፍ ብቻውን አይደለም አለ። ዮሴፍ አላየሁትም አለ። ዮሴፍን አምላክ አልሰማሁትም፣ ነገር ግን ዮሴፍ አጠገብ ስቀመጥ የሆነ የሚከብደኝ ነገር አለ። ዮሴፍ አጠገብ ስቀመጥ የሆነ የሚገፈትረኝ ነገር አለ። ዮሴፍ አጠገብ ስቀመጥ የሆነ ደስ የሚል ሽታ አለ። ዮሴፍ አጠገብ ስቀመጥ የሆነ ኖርማል ያልሆነ ነገር አለ። ሰውየውን ሳየው አንድ ሰዎች ላይ እኔ ግዙፍ ነው የሚመስለኝ፣ ብዙ ነው። ዙሪያችሁ ያሉ ሰዎች ያንተ ፕሬዘንስ ይከብዳቸዋል። ቢኮዝ ብቻህን አይደለህም። ዙሪያን ያሉ ሰዎች ያንተ መገኘት ይከብዳቸዋል። ያንተ መገኘት በኃይል ይከብዳቸዋል። ሴንስ ያረጉታል። ሴንስ ያረጉታል። ሴንስ ያረጉታል። ሴንስ ያረጉታል። ሴንስ ያረጉታል። ፕራካቶ ሳንዳራባሃሻካቴ ሴንስ ያረጉታል። ብቻህን እንዳልሆንክ ይገባቸዋል። የሆነ ነገር ይሸታቸዋል። የሆነ ነገር ይሰማቸዋል። ራ የምትሏን ወርድ ሲሮች የሚጠቀሙባት ወርድ ነች። ሲሮች የሚጠቀሙባት ወርድ ነች። ነቢ ናባን ነው የሚጠቀመው። ከኔ ጋር ናችሁ? ሲሮች የሚጠቀሙባት ወርድ ነው። እና ፖቲፋራ አየህ ሲልህ እየነገረ ያለው በአይኑ አየህ አይደለም፣ ሸተተው፣ ፊል አደረገ፣ የሆነ ነገር ዳሰሰ፣ የሆነ ደመና እና ይሄ ሰው ያለ አይቼዋለሁ። ስገዛው ብቻውን ነበር። ከእስማኤላውያን እጅ ሳመጣው ብቻውን ነበር። ቤቴ ካስገባሁት በኋላ ከብዶኛል። አጠገቡ በተቀመጥኩ ቁጥር እሱ የሚጠራውን አምላክ ሴንስ አደርገዋለሁ። ሽታው ይሰማኛል። ፕራካቶስ ሳሊብራዲያኮስ እሱ የሚጠራው አምላክ እሱ ሊሰማው ይችላል፣ ሊያየው ይችላል። እኔ ግን ሽታው ደርሶኛል። ቴስት እያደረኩት ነው። አጠገቡ ስቀመጥ የሆነ ሰላም ይሰማኝ። በደንብ ስሙ።
ይሄን እየመሰከረ ያለው የዮሴፍ አባት አይደለም። ይሄን እየመሰከረ ያለው የዮሴፍ ጌታው ነው። ፖቲፋራ ነው እየመሰከረ ያለው። አሰሪዎች እንደዚህ ይሏል፣ አብረው የሚሰሩ ሰዎች እንደዚህ ይሏል። የገባበት ስፍራ ቁጭ በል እና ዮሴፍ በገባበት ስፍራ ሁሉም ሰው እስኪሰማው ድረስ ኤቭሪዋን ቴስቲፋይ ያደርጋል። ይሄ ሰውዬ ብቻውን አይደለም ይላል። ከኔ ጋር ናችሁ? ኤቭሪዋን የገባ የሆነ ተሸክሞት የሚሄድ ተሸክሞት የሚንቀሳቀስ ግሎሪ አለ። ተሸክሞት የሚንቀሳቀስ ክብር አለ። ተሸክሞት የሚንቀሳቀስ አምላክ አለ። ሰዎች ሲያገኝ አንተ ሰውዬ ብቻህን አይደለም፣ እግዚአብሔር ካንተ ጋር አለ ይሉታል። ብቻህን አይደለም፣ አምላክ ካንተ ጋር አለ። አምላክ አብሮ ይንቀሳቀሳል። ፓሪኮስ ሳላባሃንቴሬቦስ ራኮሶሎ ብሮዶስ ሳሊብራሃዲያኮስ ሳካቴ ጀሌብሬዲያ ክራዶስ ሳካቴ ሌቦስ ሳካት አጠገባቸው ያለውን ሰው ንገሩት፣ አምላክህን ፊል እያረኩት ነው በሉት። እየተሰማኝ ነው፣ እየሸተተኝ ነው፣ ቴስት እያረኩት ነው። ብቻህን እንዳልሆን ካሁን ገብቶኛል። እና ፖቲፋራ ግራ የገባው ሲገዛው ዮሴፍ እንጨት ይዞ አልገባም። ሲገዛው ዮሴፍ ጣዖት ይዞ አልገባም። ሲገዛው ዮሴፍ የሆነ ነገር ተሸክሞ አይደለም፣ ብቻውን ነው የገባው። ሰውየው ብቻውን ገብቶ ይሄ ሰውዬ ብቻውን አይደለም ማለት ይሄ ሰውዬ ብቻውን አይደለም። ከኛ ማለክት የሚበልጥ አምላክ ተሸክሞ ነው የሚዞረው። ከኛ ማለክት የሚበልጥ አምላክ እሱን ነው የሚያመልከው። ራኮስ ሳንታራ ባሃሻካቴ ቴሌፕሬዲያ ክራዶስ ሳካታላ ባንቲ በደንብ ስሙ። አንድ ዕብራዊ የሆነ ሰው አፍ ውስጥ የማይጠፋን ነገር ልንገራችሁ። የመጨረሻ የህይወት ደረጃ ላይ ደርሶ አንድ ዕብራዊ አንተ ማነህ በሉት። ዮናስን አንተ ማነህ አሉት። ቦት ውስጥ አይደለ? ምን ውስጥ? መርከብ ውስጥ ወይም ታንኳ ውስጥ ጀልባ ውስጥ ማን እንዳለች ታውቃለህ? እኔ አላቸው ሰማይና ምድርን የፈጠረና አምላክ አመልካለሁ። በሞት ላይክ ሞት ነው የሚጠብቀው፣ ኔክስት መወር ነው የሚጠብቀው። ነገር ግን እኔ አለ ሰማይና ምድር አፋቸው ላይ አይጠፋም። ዕብራዊ አፍ ውስጥ የአምላኩ አፍ ስም አይጠፋም። እና ዮሴፍን ሲያየው ግብጽ ውስጥ ነው የሚኖረው፣ ግን ያህዌን ለግብጽ እያስተዋወቃት ነው። ያህዌ የሌለበት ስፍራ ላይ ያህዌን ይዞት ገባ። የሌለበት ስፍራ ማለት ያህዌ እዛ የለም እያልኩ አይደለም። ሰዎቹ አእምሮ ውስጥ የለም፣ ሰዎቹ ሐሳብ ውስጥ የለም። ዮሴፍ ማስተዋወቅ ጀመረ። የመጀመሪያው ወንጌላዊ ሆነ። ፖቲፋራ አምላኬ ይለዋል። ሳሟን ሲያገኘው አምላክ፣ እስር ቤት ሲገኝ አምላክ። ፓሪኮስ ሳካታይ ጀሌብሬዲያ ክራዶስ ሳካቴ ለዛ ነውና ተከናወነለት ብሎ ሲያወራ የተከናወነለት የሆነ ነገሮችን ቆጥሮ አይደለም። ለካ ፖቲፋራ በደንብ ስሙኝ ቢልጌት ቤት እናንተ ብትሰሩ ስራ የምትሰሩት ቢልጌት ቤት ቢሆን ቢልጌት አንተን ሲያይ ባለጸጋ ብሎ መቼም አይጠራህም። አውዲ መኪና ብትነዳ ምንም አይመስለው፣ ላምበርጊኒ ብትነዳ ምንም አይመስለው፣ ምንም ነገር እጅ ላይ ቢገባ ምንም አይመስለው። ቢኮዝ ከሱ ፕሮስፔሪቲ አንፃር አንተ ምንም ነው። ሶ ላይክ ለቢልጌት አንተ ፕሮስፐር አደረክ የሚልህ መቼ ነው? ሶ ፖቲፋራ የቤተ መንግስቱ ጠባቂ ነው። ቤተ መንግስት ውስጥ ያለውን ነገር በሙሉ የሚጠብቀው እሱ ነው። የዛ ሁሉ ንብረት የበላይ ሰው ነው። ዮሴፍን ተከናወነለት ሲለው እንደዚህ ያለ እኛ ከተሸከምነው አምላክ የሚበልጥ አምላክ አለ። ለካ ለፖቲፋራ መከናወን ገንዘብ መቁጠር አይደለም። ለፖቲፋራ መከናወን አምላክን ተሸክሞ መዞር ነው። አምላክን ለዛ ነው ፖቲፋራ ወርቅ ብትይዝ ተከናወነልህ አይልህም። ሚሊዮን ከብት ቢኖርህ ተከናወነልህ አይልህ። ቢኮዝ የቤተ መንግስት ጠባቂ ነው። በጊዜው ሌላ ኃያል ሀገር የነበረች ግብጽ የቤተ መንግስት ዘበኞች ኃላፊ ነው። ይሄ ፐርሰን ተከናወነልህ የሚልህ ከሱ የሚበልጥ ገንዘብ መያዝ አለብህ። ተከናወነልህ እንዲልህ ነገ አየና እንደዚህ ያለ ይሄ ሰውዬ አለ ከኛ የሚበልጥ ገንዘብ ይዟል። ገንዘቡ ማን ነው ሲባል አምላኩ ነው አለ። እኛ በረንብ ስሙኝ፣ እኛ አለን እንላለን አለ። ዮሴፍን ስናየው ድሃ እንደሆን ገብቶናል። አያያያያያያ ዮሴፍን ስናየው ድሃ እንደሆን ገብቶናል። ምንም ነገር እንደሌለን ገብቶናል። ባዶ እጃችን እንደሆን ገብቶናል። ይሄ ሰውዬ ከኛ የሚበልጥ ነገር አለው። ይሄ ሰውዬ ከማን ከኛ የሚበልጥ ነገር ፓሪኮ ሳሊብራ ሃዲያና ማንቴ እና እሱን ደግሞ ሴንስ አድርጌዋለሁ፣ ፊል አድርጌዋለሁ፣ ነክቼዋለሁ፣ ዳስሼዋለሁ። ያህዌ ምን ብየዋለሁ? አንዳንድ ሰዎች ደመና እስኪፈጠር ይጠብቃሉ። አንዳንድ ሰዎች ግን ደመና ተሸክመው ይዞራሉ። እንደ ዮሴፍ አይነት ሰዎች በገቡበት ስፍራ ሰዎች ደመናውን ያሸቱታል፣ ሴንስ ያረጉታል።
በሚቀጥሉት ዘመናት፣ በሚቀጥሉት ዓመታት፣ በሚቀጥሉት ቀናት፣ በሚቀጥሉት ወራት ደመና ተሸክማችሁ ስትንቀሳቀሱ ያለ ደመና ተሸክማችሁ ስትንቀሳቀሱ ያለ ፕሬዘንሳችሁ ሲከብድ ያለው ፕሬዘንሳችሁ ሲከብድ ያለው ሲከብድ ያለው ሲከብድ ያለው ሲከብድ ያለው ሲከብድ ያለው ፕሬዘንሳችሁ ይከብዳል። ፕሬዘንሳችሁ በኃይል ይከብዳል። ፕሬዘንሳችሁ በኃይል ይከብዳል። አሜን። ፕሬዘንሳችሁ አሜን አሜን አሜን። I receive አሜን። እጅግ በጣም በኃይል ይከብዳል። አሜን አሜን። ቁጭ በሉ። ላራዲያ ኮሳታላ ባሃንሲያቴ ራኮሳ ሊፕር አካቶንዶ ሮቦስ ጄሌብሬዲያ ክራዶስ የዮሴፍ አምላክ የእናንተ አምላክ ነው። የዮሴፍ አምላክ ያንቺ አምላክ ነው። የዮሴፍ ፕራካቶስ ሊብራዲያኮስ እና ሰውየው ብቻውን አይደለም፣ ደመና ተሸክሞ ይንቀሳቀሳል። ደመና ተሸክሞ በረምስ የቤተ መንግስት ጠባቂ እስኪደነግጥ ድረስ እኮ ነው። እንደዚህ ያለ ዮሴፍ አለው፣ አንተ ስትመጣ ባሪያ ሆነህ እንደመጣ ቃለሁ ከእስማኤላውያን እጅ ነው የገዛሁ አለው። ነገር ግን ከቤተ መንግስቱ ጀምሮ በሁሉም ነገር ላይ ሹሜሃለሁ፣ የኔንም ስልጣን መውሰድ ትችላለህ። ቢጎዛ አምላክ አንተ ጋር እንዳለ ይቻላል። ማን ነው አስበው ያለው ንብረት ሁሉ ላይ እንደፈለክ አድርገው ብሎ ሊሾምህ የሚችለው? ዘመዱ አይደለህ፣ ወንድሙ አይደለህ፣ የእናቱ ልጅ አይደለህ፣ የእህቱ ልጅ አይደለህ። ባሪያ ነህ። ያለው ስደተኛ የሆንክበት አገር ውስጥ ነው። ስደተኛ ሆነህ ግን ያነክሱሃል። ለምን ካልከኝ የሆነ ነገር ሴንስ ያረጋል። አምላክ ሴንስ ያረጋሉ። ፕሮኮሳሊ ብራዲያኮስ ጄሌብሬዴጌዴሌቦስ ዮሴፍ ስደተኛ ሆኖ በሁሉም ነገር ላይ ተሾመ። ክብር ለኢየሱስ ይሁን። መከናወን እኛ እንደምናስበው አይደለም። መከናወን እነ ፖቲፋራ ቤት መከናወን ሌላ ትርጉም ነው ያለው። በሁለቱም ትርጉሞች እንድትከናወኑ ጸልያለሁ። እናንተ በምታስቡትም እነ ፖቲፋራ በሚያስቡትም በሁለቱም መከናወን ይሆንላችሁ። በሁለቱም መከናወን ይሆንላችሁ። ፕራካቶስ ሊብራዲያኮስ ክብር ለኢየሱስ ይሁን። ዮሴፍ ፕሮስፐር አደረገ ወይም ተከናወነ የምትለዋን ወርድ ዛሬ ለብቻው ሶን ነው ማስተምራችሁ። ክብር ለኢየሱስ ይሁን። ዮሴፍ ተከናወነ የምትለዋ ወርድ፣ ሳላክ የምትለዋ ወርድ ትክክለኛ ትርጉሟ ገንዘብ ማግኘት ማለት አይደለም። ሳላክ ማለት ፑሺንግ ፎርዋርድ ማለት ነው። ምን ማለት ነው? ፑሺንግ ፎርዋርድ ማለት ምን ማለት ነው? ወደፊት መሄድ፣ መገፍተር ወይም ወደ ኋላ አለመቆም፣ ያለህበት ስፍራ አለመቆም፣ ወደፊት ብቻ ምን ማለት መሄድ። እና ዮሴፍን ይሁት ተሸጠ፣ ጉድጓድ ውስጥ ተጣለ። ያለበት ስፍራ ሆኖ ግብፃውያን እጅ ውስጥ ገብቶ ወንድሞችን ብለ የሚያደርግ ምን አይነት የተረገመ ቤተሰብ ነው ያለኝ አይልህም። ሰውየው ፎርዋርድ ወደፊት ነው። እስር ቤት ውስጥ ገብቶ እንዴት ፖቲፋራ ይሄን ሁሉ አድርጌለት ምናምን አይልህም። ሰውየው ወደፊት ነው። ህልም የሚተረጉም ሰው እዚህ እንዳለ ንገሩት ለፈርዖን ይላል። ሰውየው ወደፊት ነው። ወደኋላ መቆም የሚባል ነገር የለም። መቆም የሚባል ነገር የለም። መከናወን ማለት ወደፊት መሄድ ማለት ነው። ማትሪክ አልመጣም፣ ወደፊት ትምህርት ወድቀሃል፣ ያለፈው ታይም ቢዝነስ አልተሳካም፣ ቸርች ተዘግቶብህ ነበር። መከናወን ማለት ይሄ ነው። ፕራካቶስ ሊብራድ አንድ ስፍራ ምን አለ ማለት አለመቆም። 20 ዓመት አገልግለሃል፣ አሁንም 3 ዓመት ቢዝነስ ሰርተሽ ምንም አልሳካልሽም። አሉኝ ያልሻቸው ንብረቶች በሙሉ ወደ ገንዘብ አልተቀየሩልሽም። እና እቺ ሳላክ የምትለዋ ፑሺንግ ፎርዋርድ የምትለዋ ቃል ማለት ነው ልንገራችሁ። ላራዲያ ኮሳካቴ አስብ፣ ማትሪክ አልመጣልህም፣ ወንድሞችሽ ሽጠዋል፣ እስር ቤት ነው ያለኸው። አእምሮ ላይ የሚመጣልህ ነገር ምንድነው? ወንድሞችህ መርገም ነው። ልከኛ አይደል? አእምሮ ላይ የሚመጣልህ ነገር ምንድነው? ምን አይነት የተረገመ ቤተሰብ ነው ያለ? አባቴ እኮ ይወደኝ ነበር እያልክ ማልቀስ ነው። ዮሴፍ ጋር ለቅሶ የለም። እስር ቤት ውስጥ ነው፣ ወደፊት ነው። እስር ቤት ውስጥ ነው፣ ወደፊት ነው። ስደተኛ ሆኖ ገብቶ ወደፊት ነው። ሳሙኤል ላይ መቆም የለም። ማትሪክ አልመጣም፣ ወደፊት። ቢዝነስ አልተሳካልኝም። ሰዎች መከናወን የሚያቆሙት መቼ ነው ካልከኝ፣ ወደፊት መሄድ ሲያቆሙ። ድህነት ምንድነው ካልከኝ፣ ወደፊት አለመሄድ። አሁን መቀመጥ ወደ ኋላ ማሰብ ማለት ነው ድህነት ማለት። ሌላ ትርጉም የለው። ልከኛ አይደል? በድህነት የተጠቁ ሰዎችን በሙሉ ያቸው አእምሯቸው በሙሉ ስለ ትናንትና ነው የሚያስበው።
ትናንትና እኮ ያመለጠችኝ የሥራ ዕድል ሌላ ሰው ባይገባባት ነበር ይልሃል። ወደፊት የለም እነሱ ጋር። ፕሮስፐር ያደረጉ ሰዎች መታወቂያቸው ምንድነው? መከናወን ማለት ወደፊት መሄድ ማለት ነው። እመኝ ትናንትና ቢዝነስ ልጀምር ብለሽ ገንዘብሽን በልተውሻል። የነሱን ፎቶ ይዘሽ እየዞርሽ ማጸለይ አቁሚ። ወደፊት ሂጂ። አልሰማሽኝም? የነሱን ፎቶ የነሱን የሆነ ዶክመንት ይዘሽ ማጸለይ አቁሚ። ወደፊት ሂጂ። ወደፊት በሉት አጠገባቸው። መከናወን ማለት ወደፊት በኃይል መሄድ ማለት ነው። ፕሮስፔሪቲ ወደፊት ከመሄድ ጋር ነው የሚገናኘው። በደንብ ስሙኝ። ትናንትና ላይ የቆሙ ሰዎችን ካየ ሁሉ እነዛ ሰዎች እመነኝ አንድም አካውንታቸው ማየት አይጠበቅም፣ ድሆች ናቸው። ሄሎ ምኖች ናቸው? ፕሮስፐር የሚያደርጉ ሰዎች፣ የሚከናወንላቸው ሰዎች ምን አይነት ሰዎች ናቸው ካልከኝ፣ አስብ። ማንዴላ የሚባል ሰው አለ። 27 ዓመት ታስሮ ፕሬዚዳንት እንደሚሆን ያውቃል። ወደፊት ነው። የሚቀጥለው ዓመት ሲመጣ ፕሬዚዳንት ይላል። የሚቀጥለው ሲመጣ ፕሬዚዳንት። እነዚህን ሰዎች አታስቆማቸውም። ኤቭሪ ታይም ላይ መሄድ ላይ ናቸው። የሚሄድን ሰው አታስቆመውም። የቆመን ሰው ግን ማስቆም አይጠበቅብህም። ኦልሬዲ ቆሟል። ትናንትን የሚያስብ ሰው ታኮ ማስቀመጥ አይጠበቅብህም። ኦልሬዲ ቆሟል። ፕራካቶሳ ሊብራዲያኮስ አስቡት። ወንድሞቹ ሽጠውታል። እዛ ጋር እኮ መቆም አለበት ይህ ሰውዬ። አሁንም ወደፊት ነው። ፖቲፋራ መጥቶ እኛ ቤት ገብተህ ትሰራለህ ሲለው አዎ ግዛኝ እሰራለሁ ይሏል። ወደፊት ነው። እስማኤላውያን እጅ ነው ያለው። ፖቲፋራ ቤት ገባ። ፖቲፋራ ቤት ሲገባ ምን እንደሚል ታውቃላችሁ? የፖቲፋራንም ስራውን ሁሉ ይሰራለት ነበር፣ ያገለግለው ነበር ይላል። በደንብ ስሙ። ትናንትና እኮ አባቴ ጥሩ ምግብ ያበላኝ ነበር። ትናንትና እኮ አባቴ እንደዚህ ነበር። ትናንትና አባቴ ጥሩ ልብስ ገዝቶልኝ ነበር። አባቴ ብዙ ከብት አለው ብሎ የቆመ ሰው አይደለም። ከኔ ጋር ናችሁ? ፖቲፋራ ቤት ገብቶ እንደ ባሪያ ይሰራል። ቢኮዝ ወደፊት ነው። ፖቲፋራ መጥቶ ሚስቱ እንደዚህ አድርጋኛለች ምናምን ብሎ እስር ቤት ሲወረውረው ሰውየው አሁንም ወደፊት ነው። ህልም እፈታለሁ ይላል እስር ቤት ውስጥ ቁጭ ብሎ። በደንብ ስሙ። ፖቲፋራ ቤት ቢዝነስ ማንኛ አካውንታንት ነኝ ብሎ ነው የገባው። እስር ቤት ሲገባ ደግሞ እዛ ውስጥ የሚሰራ ቢዝነስ የለም። ህልም አላችሁ ይላል እዛ ውስጥ። ሰውየው ወደፊት ነው። አታስቆሙም። እዚህ ጋር በደንብ ስሙ። ህልም መፍታት ዮሴፍ ስራ አይደለም፣ አገልግሎቱም አይደለም፣ እስኪሉም አይደለም። ከኔ ጋር ናችሁ? ፖቲፋራ ቤት ሲሰራ ጥሩ አካውንታንት ሆኖ ሰርቷል። እስር ቤት ውስጥ ሲገባ የሚቆጠሩ አካውንት የምታደርገው ነገር ስለሌለ እስር ቤት ውስጥ ምንድነው ሲባል ህልም መፍታት እዚህ ብጀምር ያዋጣል አለ። እዚህ ህልም መፍታት ብንጀምር ይላል ያዋጣል። ፖቲፋራ ቤት በአካውንታንትነት አዋጣው። ለዚህ ምንም ያዋጣው። እንደዚህ አይነት ሰዎችን በፍጹም ልታስቆማቸው አትችልም። ቢኮዝ ላይፋቸው ወደፊትና ወደፊት ብቻ ነው። አፍተር ዚስ ላይፋችሁ የሚሆነው ድምጻቸው አይሰማም። አገልግሎታችሁ፣ ነገራችሁ መቆም የለም። ቁጭ በሉ። ራኮቶስ አንዳራ ባሻካቴ ፕሮኮቶስ ሊብራዲያኮስ ቆይ ጦርነት ላይ ልክ እንደ መኪና አቁሞት በኃይል የሚተኮሰው ምን ነበር ስሙ? አንድ ቦታ ላይ አቁሞት እሱ ሲተኮስብህ ይላሉ ወታደሮች። አላቅም እኔ እሱ ሲተኮስብህ ወደ ኋላ መሮጥ የለብም፣ ወደፊት ነው መሮጥ የለብህ እንዳይመታ ከፈለክ። ሞርታር ነው አይደል? ሞርታር ከተተኮሰብህ ወዴት ነው መሮጥ ያለብህ? ወደፊት። አይመታም፣ ወደፊት። ሞርታር የሚመታው ወደ ኋላ የሚሮጡ ሰዎችን ነው። ድህነት የሚመታው ወደ ኋላ የሚሮጡ ሰዎችን ነው። በሽታ የሚመታው ወደ ኋላ የሚሮጡ ሰዎችን ነው። አጋንንት የሚመታው ወደ ኋላ የሚሮጡ ሰዎችን። ወደፊት የሚሮጡ ሰዎችን ድህነት ሊመታ አይችልም። ጎስቆልና ሊመታ አይችልም። ችግር ሊመታ አይችልም። መከራ ፕሮኮቶሳ ሊብራዲያኮሳቴ ቢኮዝ ሪል የሆነ ክርስቲያን ላይፉ ምን አይነት ላይፍ እንዳለው ልንገራችሁ። ኋላዬን እየረሳሁ ወደፊት ዘረጋለሁ ነው የሚለው። ወደፊት ብቻ ወደፊት። ምንን እየረሳሁ? ኋላ ላይ የሚቆሙ ሰዎች ችግር አለባቸው። የትናንት ታሪካቸው ላይ እስረኛ የሆኑ ሰዎች ምን አላቸው? ፕራካቶሳ ሊብራዲያኮስ ጄሌ ብሬዴጌዴሌ ቦስ አካታና ማሃንቴሬ ቦስ። መከናወን ማለት ወደፊት መሄድ ማለት ነው። ትናንትና አካውንታንት ነበርክ፣ አሁን እስር ቤት ገብቻለሁ፣ እስኪ ከዚህ ወጥቼ አካውንት እንደሆን ጸልይልኝ አይደል? እስር ቤት ውስጥ ስራ መፍጠር አለብህ። ወደፊት ህልም መፍታት መጀመር አለብህ። ራካቶንዶሮ ቦሳ ሊብራዲያኮስ ራኮስ
ዮሴፍ ህይወት ላይ የነበረ አኖይንቲንግ እናንተን እንዲያገኛችሁ ጸልያለሁ። አያያያያያያ እናንተን እንዲያገኛችሁ ጸልያለሁ። እናንተን እንዲያገኛችሁ በኢየሱስ ስም ኃይል ጸልያለሁ። እናንተን እንዲያገኛችሁ ጸልያለሁ።